በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። በአእምሮአችሁ መታደስ ተለወጡ። ይህንን ዓለም አለመምሰል ማለት በአእምሮ መታደስ መለወጥ ማለት ነው። ስለዚህ ክርስቶስን እየመሰልኩ ሲሄድ ይህንን ዓለም እያልመሰልኩ ነው ማለት ነው። እግዚአብሔር ልጆች ያለ ኢየሱስ ወንድሞች ያለ የክርስቶስ የመስቀል ሥራ ነው ይህንን የሰራው። ኢየሱስ መስቀል ላይ ሞቶ በደሙ ከከፈለ በኋላ ነው ወንድሞች ያለው። እኛ የምናስመካ ሆነን አይደለም። እሱ ነው ያላፈረው። የማያሳፍር ነገር አላፈረም ነበር አይባልማ። የሚያሳፍር ሰፈር መጥቶ ነው ሳያፍር ቤተሰቦቼ ብሎ እቅፍ። እኔን ስፍራዬን ቀይሮ ሰይጣንን አልተውም፣ ሰይጣንንም ቦታ ሲያዘው። ኢየሱስንም ዓለምንም መምሰል ስለማይቻል ወደ ክርስቶስ ስትመጡ ሌላኛውን ነገር እየተዋችሁት ነው የምትመጡት። አንዱን ስትመስሉ ሌላውን አትመስሉም። ይሄ ናቹራል ነው። ቀዳሻችን ፍጹም ነው፣ ኃጢአት አልባ ነው፣ ስህተት አልባ ነው። አባ ኖረበትን ያክላል የሱ በምድር የኖረበት ቅድስና። የተጠራነው ወዴት ነው? ወደ ክርስቶስ ኢየሱስ ነው። ወደዛ ፍጽምና ነው እግዚአብሔር የጠራን። አሁን ሆናችኋል ወይ? ፖዚሽናሊ እግዚአብሔር ፖቴንሻል አስቀምጧል እኛ ውስጥ። ያንን የክርስቶስ ኢየሱስን ቅድስና ማምጣት የሚችል ህይወት፣ አቅም፣ ጉልበት እግዚአብሔር እኛ ውስጥ አስቀምጧል። አት ዘ ሴም ታይም ደግሞ ኮራፕትድ የሆነ አካል ተሸክመናል እና ውስጣችን በተቀመጠው በዛ ህይወት የደጁን እያሸነፍን እንቀጥላለን። እችን ገንዘብ አድርጉ። ጌታ ይባረክ። ስለዚህ ዕለት ዕለት ወደ ቅድስናው ሙላት እንሄዳለን። ዕለት ዕለት ወደ ቅድስናው ሙላት እንሄዳለን። እግዚአብሔር ይመስገን። ጻድቃን ነን። ለመጽደቅ አይደለም አይደለ? አሁን እየታገላችሁ ያሉት ጻድቃን ነው። አሁን እየኖርን ያለ ነው በክርስቶስ ኢየሱስ የእግዚአብሔር ጽድቅ ናችሁ የሚል ቃል አንብባችኋል። አንዳንድ ትምህርቶች ሌላ ቦታ ስለተነኩ ፈርታችሁ ነው የምትሰሙን። ሮሜ 5 ነው፣ ግቡና አንብቡ። ዛሬ ስገቡ በክርስቶስ ኢየሱስ ጻድቃን ብቻ አይደለም የሚለው የእግዚአብሔር ጽድቆች፣ እግዚአብሔር ጽድቆቼ ራይቸስ ናችሁ ብሎናል። ራይቸስነስን አምፕሊፋይዱ ነው ራይት ስታንዲንግ ዊዝ ጋድ ብሎ የሚተረጉመው። ሆሊነስ ግን በየዕለቱ ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም ልዩነቱ እሱ ነው አይደል? አሁን የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግን አብሮ የምንኖረው ኑሮ ነው። በቅድስና ስትኖሩ ከእግዚአብሔር ጋር ሰላም ትሆናላችሁ። ቅድስና ሲበጠበጥ ከእግዚአብሔር ጋር ያላችሁ እንትን ትንሽ አይደል ኮንፈርት ይከለቅ ንስሐ በደም ሸፈጠበኝ ቅድስና አንጻኝ። የእግዚአብሔር ሰላም ግን ለፍቼ የማመጣው አይደለም፣ ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግን የየዕለቱ ሕይወቴ ነው። ክብር ለእግዚአብሔር ይሁን። ፒስ ኦፍ ጋድ ስጦታ ነው። ፒስ ዊዝ ጋድ ግን ኑሮ ነው፣ የየዕለቱ ኑሮ ዴይሊ ላይፍ። አሜን። ክብር ለኢየሱስ ይሁን። ስለዚህ እኛ ቅዱሳን ነን። ኦልሬዲ እግዚአብሔር በክርስቶስ ቀድሶናል። ወደዛ የህይወት ሙላት ግን ዕለት ዕለት ደግሞ እየታደስን እየተሰራን እየተለወጥን እናድጋለን። እድገት ሂደት ነው። እድገት ቅጽበታዊ አይደለም። እድገት በአንድ አዳር አይመጣም። ፕሮሰስ የጠበቀው ኦርጋኒክ ነገር ስትበላ ነው ጤነኛ የምትሆነው። ፕሮሰስ ያልጠበቀች ያለ ነገር እድሜ ያሳጥራል፣ ይሄኛውንም ይጎዳዋል እንኳን የውስጡን። ፕሮሰስን እመኑ፣ ተቀበሉ። እስቲ አሜን በሏ። መማር ካለብኝ መማር አለብኝ። ሌላ ቦታ በጣም ትልቅ ሰው ልትሆኑ ትችላላችሁ፣ ቸርች ግን ልጅ ልትሆኑ ትችላላችሁ። ሌላ ቦታ ያለኝ ስፍራ ቸርች የለም፣ እንደሱ አይነት ነገር የለም። እዚህ ሁላችንም እምናድግነን እምንማርነን። ደጅ ሌላ ቦታ ያለን ስፍራችን በእውነት እጅግ በጣም ነው መወዳችሁ ማከብራችሁ። ታውቃላችሁ እንደምወዳችሁም እንደማከብራችሁ። ግን ሌላ ቦታ ያለን ቦታ ስፍራ ሌላ ቦታ፣ እዚህስ ቁጭ ብለን በእግዚአብሔር እግር ስር ቁጭ ብለን በቅዱስ ቃሉ ፊት ተሰብስበን እንደ ልጅ የቃሉን ወተት እየጠጣን እናድጋለን። በጣም እድሜ ባለጠጋ ትልቅ ሰው ቢኖር በእግዚአብሔር ፊት ልጅ ነው። በዘላለም አምላክ ፊት 80 ዓመት ምንድን። ክብር ለእግዚአብሔር ይሁን። ስለዚህ እንማር፣ እንጸልይ፣ ጊዜ ወሰዱ ከጌታ ጋር እናድጋለን፣ እንለወጣለን። ሆሊነሱም በዛ ውስጥ ነው። ከእግዚአብሔር ቃል ጋር በጣም ጊዜ ስትወስዱ ጸሎት ላይ መንፈሳዊነታችሁ ከጌታ ጋር ያላችሁ ኢንቲሜሲ በጣም ክሎዝ ከሆነ ምንም ጥርጥር የለውም የምትውሉበትን ነው የምትመስሉት። ከጌታ ጋር የሚውል ሰው ዓለማዊ ሊመስል አይችልም። ከጌታ ጋር የሚውል ሰው ጌታ ነው የሚመስለው። የጊዜ ጉዳይ ነው። ኢየሱስ ነው ገባ ኢሚቴት የሚያደርገው እና ወሬው የኢየሱስ አይነት ነው። ሐዋርያት እንደሱ አይደል ይሁን ትዝ ይላችሁ የሐዋርያት ሥራ ምዕራፍ 4 ላይ እንዴ አሉ እነዚህ ያልተማሩ አሏቸውና ስብከታቸውን ትምህርታቸውን አይተው ከኢየሱስ ጋር እንደነበሩ ውሎ እኮ ነው ተጋብቶባቸዋል። የሚጠቀሙት ቃል
የሚወዱትና የሚጠሉት ነገር፣ የሚያምራቸው ነገር ኢየሱስ የሚወደውና የሚጠላው ኢየሱስ የሚፈልገው ነገር ነው የሚፈልጉት። የክርስቶስ አይነት ናቸው አሏቸው። ከኢየሱስ ጋር ግን ነበሩ። ሕይወታቸውን አይተው ክርስቲያን ያሏቸው ውሏቸው ኢየሱስን ስለሚመስል ክርስቶሳውያን። ክብር ለእግዚአብሔር ይሁን። ስለዚህ ዓለም አካባቢ የሚቆይ ሰው ምንም ጥያቄ የለውም፣ ንግግሩ፣ የሕይወት አቋሙ፣ አፒታይቱ የሚያምረው የሚፈልገው ነገር ያስታውቃል። መንፈሳዊ ነገር ጋር የሚቆይ ሰው ያስታውቃል። ይህንን እምላችሁ ለቸርች እንዳይመስላችሁ፣ ለእኔ አይደለም ለራሳችሁ ነው እምላችሁ ነው። ለእኔ ምኗ አሁን እኔ ይሄ እንዲህ በሆን ለእኔ ነው በረከቱ፣ ከዛ ነው ለእናንተ። እጅ በሕይወት ሲኖር የሚጠቀመው መጀመሪያ ራሱ ነው፣ ከዛ ቀጥሎ ነው አካል የሚጠቅመው። እንደዚህ አይነት የሕይወት አቋም ውስጥ መኖር የሚጠቅመው መጀመሪያ ለሚኖረው ሰውዬ፣ ቀጥሎ ለአካል ነው። ስኖር ነው አካል መጥቀም የምችለው። እውነቴን ነው የምነግራችሁ። ዶንት ዲሲቭ ዩርሰልፍ። አትሸንግሉ፣ ራሳችሁ አትሸውዱ። መንፈሳዊ ዓለም ቀጥ ያለ ያስታውቃል። ብዙ እጥፍ የለው። ኢትስ ኤ ፕሪንሲፕል እዚህ ላይ ተቀምጧል። በዚህ መሰረት ከሄድኩኝ ምንም ትንቢት አያስፈልገውም ይሳካልሃል የሚል መልእክት አያስፈልገውም። ይሳካልሃል፣ ምንም ይሳካልሃል። መስመር ከጌታ ጋር ያላችሁን ዲሲፕሊናችሁን አስተካክሉ እንደ እግዚአብሔር ቃል። እውነቴን ነው የምላችሁ። ከጥቂት ዓመት በኋላ ድሮ አብሯችሁ የነበረ ሰው አጠገባችሁ ሲመጣ በቋንቋ መግባባት አትችሉም። አድጋችሁ ተለውጣችሁ ፍሬያችሁን መሰብሰብ ይጀምራል። ስለዚህ አሁን ሆሊነስ ሲነሳ፣ ራይቸስነስ ምናምን ሲነሳ፣ ፕሬየር ከእግዚአብሔር ቃል ጋር ጊዜ መውሰድ፣ እነዚህ ነገሮች ሲነሱ ሊያመኝ ይችላል። እውነቱ ግን ይሄ ነው። መራመድ ያለብን በዚህ ነው። ቀጥሎስ ከጥቂት ዓመት በኋላ ፍሬውን እናገኘዋለን። ጌታ ሲከብርብን፣ ቅዱሳን ሲታነጹብን፣ እኛም ደግሞ በብዙ ክብርና ደስታ ስንኖር፣ አሜን ነው፣ ተቀድሰናል። አንድ ቤተሰብ ናቸው ቢልም ግን ተቀድሰናል። ቅድስናውን ኢየሱስ ጋር አንጠልጥለን በቃ እሱ ኖሮልኛል፣ እሱ ዋጋዬን ከፍሎ ጨርሷል፣ እኔ እንደፈለግኩ ኖራለሁ የሚል አይነት ትምህርት በፍጹም ይህ እናንተ ጋር እንደሌለ በጣም እርግጠኛ ነኝ። ከምድራችንም ላይ እየተሰበረ ይሁን። እውነቴን ነው የምላችሁ። ኢየሱስ ከፍሎ ጨርሷል፣ አንተ እንደፈለግኩን የሚል እንደዚህ አይነት ትምህርት ስክሪፕቸራልም አይደለም። አፍተር ኦል እኔ ስለው የሚሰማኝ ይሰማችኋል አላቅም። ወንድሞች ብሎ ሊጠራቸው አላፈረም የሚለውን ስለው ይነዝረኛል። እኔ ታውቃላችሁ የሆነ የሚሰማኝ ነገር አለ። ኢየሱስ ወንድሜ ሲለኝ አሁን ኢየሱስ እኮ እንደ አንድ ደህና ሰው ራሱ ወንድሜ ካለ እከሌ ብራዘር ሲል መንገድ ላይ ተጥሎ ምንም ሰው የሌለው ዘመድ የሌለው የሚበላው የሚጠጣው የሌለውን ሰው በጣም ዝንጥ ያለ በጣም ትልቅ ቦታ ላይ ነው ትልቅ ባለስልጣን መቶ ወንድሜ ብሎ ቢጨብጠው ምንም አያርግለት። ባይዘው ወንድሜ ቢለው እያለቀሰ ሊያድር ይችላል። ወንድሜ አለኝ እኮ እኛን እኮ ኢየሱስ ነው መጥቶ ቤተሰቦቼ ያለ ወንድሞች ብሎ ሊጠራ አላፈረም። እማታሳፍሩ ናቸው አይደለም የሚለው መጽሐፍ። እሱ አላፈረም ነው የሚለው። እኛ የምናስመካ ሆነን አይደለም፣ እሱ ነው ያላፈረው። እማያሳፍር ነገር አላፈረም ነበር አይባልማ። የሚያሳፍር ሰፈር መጥቶ ነው ሳያፍር ቤተሰቦቼ ብሎ እቅፈል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በፊት ወይም ከመስቀል ሞቱም በፊት ወንድሞች ብሎ ጠርቶ አያቅ። ወዳጆች ብሎ ይጠራቸዋል። የተለያየ መጠሪያ ይጠቀማል ኢየሱስ። ደቀ መዛሙርት ብሎ ጠርቷቸዋል። ሐዋርያት ብሎ ጠርቷቸዋል። ወንድሞች ብሎ ተጠርቶ አያቅም ኢየሱስ። ከትንሣኤ በኋላ ነው ጌታ ኢየሱስ ክርስቶስ ለወንድሞቼ ሂጂና ነገሪያቸው ያላት ለማርያም። ለመጀመሪያ ጊዜ ጌታ ኢየሱስ ክርስቶስ ይህንን ቃል ለተከታዮቹ የተጠቀመበት ቦታ ነው። ለተከታዮቹ ጌታ ኢየሱስ ክርስቶስ በጣም ይፋዊ በሆነ አይነት መንገድ የተጠቀመበት ቦታ ከትንሣኤ በኋላ ነው ይህንን ቃል የሚጠቀመው። ስምህን ለወንድሞቼ እነግራቸዋለሁ። የአብን ስም ገልጦ የነገረን ወንድሞች ብሎ ጌታ ኢየሱስ ክርስቶስ። ይህንን መዝሙረኛው ዳዊት ጌታ ኢየሱስ ክርስቶስ ከመምጣቱ ከ1000 ዓመት በፊት ቀድሞ ዘምሮታል እና መዝሙር 22 ላይ
ንጉሥ ዳዊት ሲዘምረው በእስራኤል ጉባኤ መካከል ሲዘምረው እሱ የገባው ነገር ይኖራል። እሱ አንደርስታንድ ያደረገበት መጠን አለ። እግዚአብሔር ከዳዊት መረዳት አልፎ መሲሁ ዛሬ ኢትዮጵያውያንን ሰብስቦ በዓለም ላይ ያሉ ማንም ሊጠራቸው የማይችል አሕዛቦችን ሰብስቦ ወንድሞች ብሎ ይጠራቸዋል የሚል ሙሉ ስዕል ዳዊት ባይኖረውም እግዚአብሔር ከዳዊት መረዳት አልፎ ይህንን ዝማሬ ዕብራውያን ላይ ያስገባው። ኢየሱስ ወንድሞች ብሎ ሊጠራን አላፈረም። እግዚአብሔር በክርስቶስ ኢየሱስ በኩል ልጆቼ ብሎ ሲጠራን አላፈረም። አምላካቸው ነኝ ብሎ ሲናገር አላፈረም። እነዚህ ቃላቶች ተደጋግመው መጽሐፍ ቅዱሳችን ላይ የገቡ ቃላቶች ናቸው። አምላካቸው ተብሎ ሊጠራ አላፈረም ይላል ዕብራውያን 11 ላይ ነው። አምላካቸው ተብሎ ሊጠራ አምላካቸው ነኝ አለ። አምላካችን ነው አይደለም እኮ ያሉት። አምላካቸው ነኝ አላፈረም። እንዲህ ሲል ያሳፍራል የኛ አምላክ መባል። ሰው ጓደኛ ሊያረገን አይፈልግም፣ እንኳን እግዚአብሔር ልጆቹ ሊያረገን። እግዚአብሔር ልጆቹ አድርጎን ነው ጓደኛ ያረገን። ሰው ወንድሜ ብዬ የምጠራው እናንተን ብራዘር። ለምን? በክርስቶስ ደም ሊለያይም አይችል። የፈለገ ቢበጠብጥ ወንድም ወንድምነቱ አይሰረዝም። አቃጣይ ወንድም አለኝ ነው የምትለው። ጨጓሬን ይልጠዋል። አንድ ወደ አሁን እንደዚህ አይነት ሁለት ልጅ ይወለዳል ይባላል እንጂ መወለዱ አይካድ። በጣም አስቸጋሪ ቢሆን ወንድም ነኝ። ምንም ማድረግ አይቻልም። ወንድምነትን ያገኘሁት ተስማምተን አይደለም፣ ተወልጄ ወንድሜ ቢሆን ጥሩ ነው ተብለን አይደለም የገባ ነው። ገብተን የተገናኘን እና እግዚአብሔር ከሰማይ ልጆቼ ይላል። ጌታ ኢየሱስ ክርስቶስ ወንድሞቼ ይላል። እንደገና አብ ደግሞ አምላካቸው ነኝ፣ ሕዝቦቼ ሕዝቤ ይላል። ኢየሱስ መጣ፣ አብ የሚያርፍበትን ትውልድ አመጣለት። አሁን እግዚአብሔር ወይኔ እያለ አይኖርም። በክርስቶስ ደም በኩል ቅድስናውን የሚመጥን ሕዝብ ኢየሱስ አመጣለት። ኢየሱስ አመጣለት። አብ ሕዝቤ ብቻ አይደለም የሚለው ልጆቼ ማለት ቻለ። አብ ልጆቼ ይላል። አብ ይሄንን የማለት አቅማ ልጆቼ ይላል። ለምንድን ነው ልጆች የሚለው? ጽድቁን የሚመጥን ክፍያ ተከፍሎላቸዋል። የኢየሱስ እንደሚያል እኔን ሲያየኝ ልጄ ልጄ ይላል። ኢየሱስን ልጆቼ ይላል። ክብር ለዘላለም ለስሙ ይሆን። እንደነዚህ አይነት ቃላት የተጻፉት አዲስ ኪዳን ላይ ነው። እኔና እግዚአብሔር የሰጠኝ ልጆች። ብሉይ ኪዳን በሥጋ ለወለዷቸው ልጆቻቸው የተጠቀሙትን እግዚአብሔር በክርስቶስ ኢየሱስ በኩል ለወለደ ለኛ ተጠቀመው። ቀጥታ ቃሉ በሙሉ ቁመናው ለኛ ነው። ልጆቼ አለ። ነገ ያበላሽ ይሆን እንዳይል ለዘላለም ክፍያችን በክርስቶስ ደም በኩል ተከፍሏል። በቃ አሜን ነው። እና የጌታ ኢየሱስ ክርስቶስ የመስቀል ሥራ ነው ይህን ሁሉ ነገር የሰራው። በይዘው ኢየሱስ መስቀል ላይ መሞቱ ነው ይህን ሁሉ የሰራው። የክርስቶስ ኢየሱስ ሰው መሆን የሰራው ይህንን ነው። ቤተሰብ አረገን። ቤተሰብ አረገን። እግዚአብሔር ልጆች ያለ፣ ኢየሱስ ወንድሞች ያለ። የክርስቶስ የመስቀል ሥራ ነው ይህንን የሰራው። ኢየሱስ መስቀል ላይ ሞቶ በደሙ ከከፈለ በኋላ ነው ወንድሞች ያለው። ወንድሞች ያለ ብራዘርስ። ከዛ በፊትስ እኔ መምህርና ጌታ ነኝ ነው የሚለ። አንተስ ባሪያዬ ነህ ነው የሚለ። መስቀል ላይ ከሞተ በኋላ ደም ከከፈለ በኋላ ወንድሞቼ። ይሄም ብቻ አይደለም የሰራው። የሚቀጥሉት ቁጥሮች ላይ ደግሞ መንፈሳዊ ዓለም ላይ ካሉ ኃይላት ጋር ከሞት ጋርና ከአጋንንቶች ጋር መስቀል ላይ ፍጹም ሰው ሆኖ በመሞቱ የሰራው ስራ ደግሞ ተጽፏል። እኔን ቤተሰብና ልጅ አድርጎኝ ሌላውን መንፈሳዊ ዓለም አልተወውም። ያንንም ሰርቶ ጨርሶታል። ምክንያቱም እኔ የእግዚአብሔር ልጅ ተብዬ ጌታ ኢየሱስ ክርስቶስ ወንድሞች ብሎ ጠርቶን የምንኖረው መሬት ላይ ነው። መንፈሳዊ አካላት ጋርም ዲል አድርጎ መጨረስ አለበት ይህን ጉዳይ። ስለዚህ የእነሱን ማዕረግ ቆርጦ የሞትን ኃይል የሰበረበት መንገድ አለ። ቀጥሎ እኔን ወንድሜ ብሎ አብ ልጆቼ ብሎ ስቲል መሬት ላይ ነው ያለው። ሰይጣን ያለበት ዓለም ላይ ነው ያሉት። ስለዚህ ያንን ማዕረጉን ቆርጦ ኔክድ ማድረግ አለበት። ሞትን ሰብሮ ኃይል ማሳጣት አለበት። ከዛ በኋላ ነው የእግዚአብሔር ልጆች ነን ብለን ረግጠን የምንኖረው። አሜን ነው። እኔን ስፍራዬን ቀይሮ ሰይጣንን አልተውም። ሰይጣንንም ቦታ አስያዘው። ቦታ አስይዞን ነው ሄደው። ባይዘው ጌታ ተመልሶ እስኪመጣ አንጠብቅም ለመግዛት።
ኦልሬዲ እኛ ተሹመናል ልጆች የሚል የሚገርማችሁ የሚጠቀመው ወንድሞች ብሎ የሚጠቀም አዴልፎስ የሚል የግሪክ ቃል ጻፍ ውስጥ ግሪክ አዴልፎስ የሚለው የግሪክ ቃል ብራዘር ማለት አይደለም ትርጉሙ። ማንም መጥቶ ወንድሜ የሚል አይነት አይደለም። አዴልፎስ የሚለው ቃል የሚያመለክተው አንደኛ ከክርስቶስ ኢየሱስ የመስቀል ሞትና ከትንሣኤው በኋላ የመጣ ነው። ስለዚህ መሲሁ ድል ካደረገ በኋላ መሲሁ ካሸነፈ በኋላ የተጣራበት መጠሪያው። ጌታ ኢየሱስ ክርስቶስ በባዶ ሜዳን የጠራን ምንም ሳንዋጋ ብራዘርስ የመስቀል ሞቱ ተቆጥሮልህ ማለት ነው። የክርስቶስ ኢየሱስ ድል ተቆጥሮልኝ ነው የጀመርኩት። ስለዚህ የክርስቶስ ኢየሱስ የመስቀል ሥራ ተቆጥሮ ከትንሣኤው በኋላ ወንድሞች አለ የኢየሱስ ድል የጋራ ሆኖ ማለት